ሰላም ሰላም፣ ጤና ይስጥልኝ የቴክስት ዩቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ያለን እግዚአብሔር ይመስገን። ዛሬ ደግሞ እራት እየሰራሁ ነው። አብረን እንሰራለን። ሽንኩርቴ በዚህ መልኩ ተቁላልቶልኛል። ዛሬ እራት የምሰራው በርበሬ ነው። አብረን እንስራ። አብረን እንስራው ይላል። ይኸው እንትን እዚህ ጋር እያቁላላው ነው። እዚህ ጋር ደግሞ ይኸው ሩዝ እየበሰለልኝ ነው ማለት ነው። እዚህ ጋር ኩዝበራ አለ። እዚህ ጋር ደግሞ ቲማቲምና ቃራ አለ። እዚህ ጋር ደግሞ ቅመሞችን አዘጋጅቻለሁ። እንግዲህ በመቀጠል እዚህ ጋር ደግሞ እንደዚህ አድርጌ የተዘጋጀ ዶሮ አለኝ ማለት ነው። በዚህ መልኩ ማለት ነው። አንድ ግማሽ ሰዓት ብታቆዩት አሪፍ ነው። በጣም የሚያምር ጣም ነው ማለት ነው። ሩዙ በጣም ብስል ማለት የለበትም። በዚህ መልኩ ተቆልሏል። ሽንኩርቴ ላይ ያስኩት ቲማቲምና ቃራው በሶ ከለር እንዲሰጠኝ ነው። ከዶሮ በፊት ቲማቲምና ቃራውን የጨመርኩት ማለት ነው። ቲማቲሙ በደንብ ብስል የሚያምር ከለርና የሚያምር ጣዕምና ይሰጠናል ስናቁላላው ማለት ነው። በመቀጠል ሩዛችንን እዚህ ጋር እየበሰለ ነው። ቅመሞችን እጨምራለሁ ማለት ነው። ማጂ ስለተጠቀምኩኝ እንትን አልጠቀምም። ዶሮ ጋር ተጠቅሜያለሁ። ዶሮ እዚህ ጋር ጨው አልጠቀምም ማለት ነው። ጨው እንዳይበዛብኝ ጨው አልጠቀምም። በመቀጠል ዶሮውን እጨምራለሁ ማለት ነው። ዶሮዋን ደግሞ ሳስቀምጣት ለምን እንደተጠቀምኩት ታውቃላችሁ? አሁን የጨመርኩትን ሁሉንም ቅመም ከማጂ በስተቀር ማለት ነው። ሁሉንም ቅመም ነው የተጠቀምኩት። በመቀጠል ደግሞ ሽንኩርት ጠብሼ ነው የተጠቀምኩት እኔ ማለት ነው። ሽንኩርቱን ጠበስኩኝ፣ ነሰነስኩኝ። ከዛ ዶሮ አንድ ስለሆነ አንድ ልጎ ነው የተጠቀምኩት። እናንተ እንደ ብዛቱ መጠቀም ትችላላችሁ። እኔ አንድ ልጎ ነው፣ ዶሮ አንድ ነው። ሁለት ዶሮ ሲሆን ሁለት ነው የምጠቀመው። አንድ እርጎ ማለት ነው። እርጎ ወይም ሮብ
አንድ ነው የተጠቀምኩት። ዶሮ አንድ ነው የተጠቀምኩት ዛሬ። ግማሹ ሰርግ አለበት ጥሪ ብዙም የለብኝም ዛሬ ሰው፣ ለዛ ነው አንድ ዶሮ የተጠቀምኩት። በዚህ መልኩ እዚህ ደግሞ ምንጣ ያረብ ሩዛችን እዚህ ጋር በዚህ መልኩ እየበሰለ ነው ማለት ነው። ትጠበሳለች ግን በጣም ነው የሚጣፍጠው። በነገራችን ላይ ሰዎች በቃ ሁሌ እንደዚህ ትሰራላቸው ደስ ይላቸዋል። ለስራ ራሱ ይፈጥናል እኮ በነገራችን ላይ አይቆይም። ለስራ ራሱ በጣም ነው የሚፈጥነው። በራሱ ነው የሚበስለው። ምንም አይነት ውሃ አልጨምርበትም። እንደዚህ ነው የሚበስለው በራሱ ማለት ነው። ውሃ አልጠቀምም። በጣም የሚጣፍጥና ለአሰራር በጣም ቀላል የሆነ ነገር ነው። በተለይ ደግሞ ማታ ማታ ሰርታችሁ ፍሪጅ ውስጥ አርጋችሁ ለምሳ መስማት በጣም ምርጥ ነው። ማታ እንትን ብላችሁ ስታበቁ ማለት ነው። ማታ አስተካክላችሁ ፍሪጅ ከታችሁ ስታድሩ ደግሞ የበለጠ ነው የሚጣፍጠው። ለአሰራር ራሱ በጣም ቀላል ነው። ምንም ሰዓት አይወስድም እና ሰርታችሁ ሞክሩ ትላችኋለሁ ሁላችሁም። አሁን ይሄኛውን ኩዝበራ ጨምራለሁ ማለት ነው። ኩዝበራውን እንዴት ነው የማደርገው? ይሄን እንዴት ነው የማደርገው ማለት ነው። ከዚህ በፊትም ሰርቻለሁ መሰለኝ፣ ግን ቪዲዮ በእንደዚህ መሰለኝ እርግጠኛ ባልሆነ። ከዛ እሳቱን ቀነስ ታደርጉትና ቀስ ብሎ ሽታው ራሱ ደስ ሲል ቀስ ብሎ ይመዘምዘዋል ማለት ነው። እዛችሁ እስክትጨማምሩ ድረስ ቀስ ብሎ ይመዘምዛል። በዚህ ታረጉትና እያችሁት ከለሩ ራሱ እንዴት አባቱ እንደሚያምር ሽታው ራሱ ደስ ሲል ብታዩት እና እንደዚህ ነው እላችኋለሁ። ለማንኛውም ሰዓት ስለሌለኝ እኔ አሁን በዚሁ ልሰናበታችሁ ነው። ሰብስክራይብ ላይክ አድርጉልኝ፣ ኮሜንት እኔም እመልሳለሁም በታማኝነት ማለት ነው። ስላዳመጣችሁ አመሰግናለሁ። መልካም ምሽት ይሁንላችሁ ለሁላችሁም። ባይ ባይ።